ሰላም እንዴት ናችሁ? ይሄ ለስሪት ቱጌዘር የዩቲዩብ ቻናል ነው። በዚህ ዩቲዩብ ቻናል እንደ ሃይስኩል ተማሪ ልታውቋቸው የሚገቡ ትምህርቶችን ወይንም ኮንሰፕቶችን በቀላሉ በአማርኛ ልትረዷቸው በምትችሉበት መንገድ የማሳውቃችሁ ይሆናል። በዛሬው ቪዲዮ የዘጠነኛ ክፍል ኬሚስትሪ ዩኒት 3 ካለፉት ቪዲዮዎች የቀጠሉትን ሀሳቦች የምንመለከት ነው የሚሆነው። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ እንድታደርጉ፣ ቪዲዮንም አይታችሁ ደግሞ እንደሚጠቅም እርግጠኛ ከሆናችሁ ላይክ እንድታደርጉት፣ ሌሎችም ደግሞ እንዲጠቀሙ ሼር እንድታደርጉላቸው በመጀመሪያ ላሳስባችሁ ፈልጋለሁ። በዛሬው ቪዲዮ ካለፉት ትምህርቶች የቀጠለውን ካለፉት የዘጠነኛ ክፍል ኬሚስትሪ ዩኒት 3 የቀጠለውን ፓርት አብረን የምናወራ ነው የሚሆነው። በዚህ ክፍል የምናየው ዋነኛው ቶፒክ ዲስከቨሪ ኦፍ ዘ ፋንዳሜንታል ሰብ አቶሚክ ፓርቲክልስ ኤንድ አቶሚክ ኒውክለስ የሚለውን ነው። ይሄ ሁለት ክፍሎችን ያቀፈ ሲሆን የመጀመሪያው ክፍል ስለ ፋንዳሜንታል ሰብ አቶሚክ ፓርቲክልስ ማለትም የአንድ አተም ፓርቲክል የሚባለው አንድን አተም የሰሩ የሚባሉ ሰብ አቶሚክ ፓርቲክሎች አሉ። ስለነሱ መገኘት እንዴትና መች ተገኙ የሚለውን የምናወራ ነው የሚሆነው። ቀጣዩ ክፍል ደግሞ የዚህ ሳብሴክሽን ቀጣዩ ክፍል ደግሞ ስለ አቶሚክ ኒውክለስ የሚያወራ ነው የሚሆነው ማለት ነው። እና በዚህ ስለ ዲስከቨሪ ኦፍ ሰብ አቶሚክ ፋንዳሜንታል ሰብ አቶሚክ ፓርቲክል በምናወራበት ጊዜ በዋናነት እንደ መነሻነት የምናነሳው ሀሳብ ምንድነው? ከዳልተን አቶሚክ ቲዮሪ በኋላ የዳልተን አቶሚክ ቲዮሪ ከተነሳ በኋላ ከተነሳ ስላችሁ ያ ሀሳብ በደንብ መረዳት ሰዎች ሳይንቲስቶች ከጀመሩ በኋላ አንድን ሳብስታንስ ወይንም አንድን ቁስ ስለ አንድ ቁስ ተፈጥሮ ብዙ ምርምሮችን አካሂደው ነበረ ሳይንቲስቶች ማለት ነው። ከምርምሮቹም ስለ ሳብስታንስ ከሳብስታንስም በተለየ ደግሞ ስለ ሳብስታንስን ይሰራል ብለን ስለምናወራው ስለ አተም ኔቸር ስለ አተም ተፈጥሮ ኢንቨስቲጌት አድርገው ነበር። ብዙ ኤክስፔሪመንቶችን መስራት ችለው ነበር ማለት ነው። እና ይሄ ሴክሽን በአጠቃላይ ስለ አተም ክፍሎች የአተም ክፍሎች ስለሚባሉት ስለ ኤሌክትሮን፣ ፕሮቶን፣ ኒውትሮን እና በተጨማሪም ስለ ኒውክለስ የምናይበት ነው የሚሆነው። በዛሬው ቪዲዮ በዋናነት የምንመለከተው የፕሮቶንን ዲስከቨሪ ነው ማለት ነው። የፕሮቶን ዲስከቨሪ ፕሮቶን የምንለው አንዱ ፋንዳሜንታል ሰብ አቶሚክ ፓርቲክል አናተም ነው። በዚህ አተም ውስጥ የሚገኘው ይህ ፕሮቶን ዲስከቨሪ እንዴት ነው የተገኘው የሚለውን ታሪካዊ ሂደቱን የምንመለከት ነው የሚሆነው ማለት ነው። እና በዋናነት ይሄ ፕሮቶን ከቻርጅ አንጻር ፖዚቲቭሊ ቻርጅድ የሆነ ፓርቲክል ነው። አተም ውስጥ የሚገኝ ፖዚቲቭሊ ቻርጅድ የሆነ ፓርቲክል ነው። እና ይሄ ፓርቲክል በአተም ውስጥ ስለመኖሩ ፕሪዲክት ያደረገ ወይንም የተነበየ ኢንሴንስ ሊኖር ይችላል የሚለን ሀሳብ አንስቶ የነበረ ጎልድስቴይን የሚባል አንድ ሰው ነበረ በ1886 ማለት ነው። እና የፕሮቶን ስለ ፕሮቶን ፕሪዲክት ያደረገ ሰው ነው። ሲቀጥልም ደግሞ ዲስከቨሪ ያደረገ ሰው ነው ማለት ነው። እና ስለ ፕሮቶን ዲስከቨሪ በምናወራበት ጊዜ ፕሮቶንን ያገኘበት ጎልድስቴይን ፕሮቶንን ያገኘበት ኤክስፔሪመንት ምን የሚባል ኤክስፔሪመንት ነው? ካቶድ ሬይ ኤክስፔሪመንት የሚባል ኤክስፔሪመንት ነው። እዚህ ጋር የምትመለከቱት ዘ ካቶድ ሬይ ኤክስፔሪመንት የሚባለውን ይህን ኤክስፔሪመንት ኮንዳክት አድርጎ ነው በፐርፎሬትድ ካቶድ ማለት ነው። እና ይሄ እዚህ ጋር በምትመለከቱት አይነት መልክ በዲያግራም የተገለጸን ይሄን ኤክስፔሪመንት ካቶድ ሬይ ኤክስፔሪመንት ፐርፎርም አድርጎ ነው ፕሮቶን የሚባል ፓርቲክል በአንድ አተም ውስጥ እንደሚገኝ ያወቀው ማለት ነው። እና በሱ ኤክስፔሪመንት በኤክስፔሪመንቱ ጊዜ አንዳንድ ሬዮች
ሬይ ማለት ጨረር ማለት ነው። አንዳንድ ጨረሮች አኖድ ከሚባለው አኖድ ማለት እዚህ ጋር የምትመለከቱት አኖድ ማለት በዚህ በኩል ያለው ክፍል በዚህ በኩል ያለው ክፍል ማለት ነው። በዚህ በኩል ያለውን ክፍል የሚያጠቃልል ሲሆን እቺ ፓርት አኖድ ትባላለች። ለምንድነው አኖድ የተባለችው? ከቻርጃችን ከባትሪያችን ፖዚቲቭ ተርሚናል ጋር ወይንም ፖዚቲቭ ፓርት ጋር በገመድ የተያያዘችው ማለት ነው እና እቺ አኖድ ትባላለች። ከባትሪያችን ከኔጌቲቭ ተርሚናል ጋር የተያያዘችው እቺ ደግሞ ካቶድ ትባላለች ማለት ነው። እቺኛዋ በዚህ በኩል የምትመለከቷት ማለት ነው። ሶ ከአኖድ በኩል እዚህ ጋር ከምትመለከቱት አኖድ በኩል እሱ ኤክስፔሪመንት በሚሰራበት ጊዜ ምን ሲወጣ ያያል? ጨረሮች ማለት ነው። ጨረር ከአኖድ ተነስቶ ኤንድ ፓስስ ስሩ ዘ ፐርፎሬሽን ኢን ዘ ካቶድ ማለት ነው። በካቶዱ በኩል የሚያልፍ ምን አየ? ጨረር አየ፣ ሬይ አየ ማለት ነው እና እነዛ ሬዮች ዊዛውት ዲፍሌክሽን ባይ ዘ ካቶድ ካቶዱ ላይ ምንም አይነት ዲፍሌክት ሳያደርግ ወደ ኋላ ሳይመለሱ ጀስት ምን አድርገዋል? የሚያልፉ ፔኔትሬት አድርገው የሚያልፉ ሬዮችን አየ። እነዛ ሬዮች አኖድ ሬስ ኦር ካናል ሬስ ይባላሉ። ካናል ሬስ የሚባሉ እነዚህን ሬዎችን አየ ማለት ነው። ከአኖድ ተነስተው ወደ ካቶድ ከካቶድም አልፎ የሚሄዱ ሬዎችን ማለት ነው እና እዚህ ጋር በአጠቃላይ ከታች ደግሞ በዚህ በአሁኑ ሰዓት የጎልድስታይንን ኤክስፔሪመንት እንዴት ነው የምንረዳው የሚለውን ከዚህ በመቀጠል እንመለከታለን ማለት ነው። ስለ ጎልድስታይን ኤክስፔሪመንት በምናነሳበት ጊዜ በዋናነት ምንድነው an electric when an electric discharge is passed through the gas, some of the molecules of gas ionized and produce cathode ray ይለናል። በአንድ ለምሳሌ ቺ ቲዩብ ነገር ናት ማለት የሆነች ቦትል መሳይ ነገር ናት። በዚች ቱቦ መሳይ ግን በሁለቱም በኩል የተዘጋጅ ማለት ነው እና በዚህ ጠርሙዝ መሳይ ነገር ውስጥ ጋስ ተቀምጦ በዛ ጋስ ላይ ኤሌክትሪክ ዲስቻርጅ በሚፈጠርበት ጊዜ ማለትም አንድ ኤሌክትሪክ ከረንት ወይንም መብራት ነክ ነገር በሚለቀቅበት ጊዜ የመብራትን ኃይል በሚለቀቅበት ጊዜ ጋሶቹ በውስጥ የነበሩ ጋሶች ምን ይሆናሉ? አዮናይዝድ ይሆናሉ። አዮናይዝድ መሆን ማለት አየን መያዝ ማለት ነው። ያ ማለት በውስጡ በጋሱ ውስጥ ያሉ ሞለኪውሎች ምን ይዛሉ? ፖዚቲቭሊ እና ኔጌቲቭሊ ቻርጅድ የመሆን ባህሪ ያሳያሉ ማለት ነው እና በዚያን ጊዜ ምን ይፈጥራሉ? ካቶድ ሬይ ይፈጥራሉ። ዲስቻርጅ ኦፍ ኤሌክትሪክ በእነሱ ላይ በሚፈጠርበት ጊዜ ማለት ነው እና ካቶድ ሬይ ደግሞ የሚፈጠረው ካቶድ ሬይ ደግሞ በውስጡ ምንን የያዘ ነው? ኤሌክትሮኖችን የያዘ ጨረር ነው። ይሄ ካቶድ ሬይ ብለን የምንጠራው ማለት ነው እና እነዚህ ኤሌክትሮኖች ደግሞ በውስጥ በተፈጠሩት ሬይ በካቶድ ሬይ ውስጥ ያሉ ኤሌክትሮኖች ደግሞ ምን ይላሉ? ይጓዛሉ ወደ አኖድ ማለት ነው። በተቃራኒው ከቅድሙ አኖድ ሬይ ካልነው በተቃራኒ ወዴት ይጓዛሉ? እነሱ ወደ አኖድ ይጓዛሉ። በሚጓዝበትም ጊዜ ምን ይሆናሉ? አት ሃይ ስፒድ በሃይ ስፒድ ማለት በከፍተኛ መጠን ባለው ፍጥነት ወደ አኖድ ይጓዛሉ እና በሚጓዙበትም ጊዜ ከተቀሩቱ የጋሱ ሞለኪውሎች ጋር ምን ይሆናሉ? ኮላይድ ያደርጋሉ ማለት የመጋጨት የሚጋጩበት ክስተት ይፈጠራል ማለት ነውና in the tube causing them to lose electrons resulting in positive ion እና ቅድም እንዳልኳችሁ ጋስ አለ። የጋሱ ሞለኪውሎች ኤሌክትሪክ ዲስቻርጅ በሚለቀቅበት ጊዜ ምን ይሆናል አለን? አዮናይዝድ ይሆናል። ፖዚቲቭሊ እና ኔጌቲቭሊ ቻርጅድ ይሆናል አለን። በዚያን ጊዜ ካቶድ ሬይ ይፈጠራል አለን እና እዚህ ካቶድ ሬይ ውስጥ ደግሞ ኤሌክትሮኖች አሉ አለን። እኚህ ኤሌክትሮኖች ደግሞ በሚጓዙበት ጊዜ ከሞለኪውሎቹ ጋር በመጋጨት ሞለኪውሎቹ አሁንም ኤሌክትሮንን እንዲጥሉ እና ለራሳቸው ፖዚቲቭሊ ቻርጅድ እንዲሆኑ ፖዚቲቭ አየን እንዲሆኑ ያደርጓቸዋል ማለት ነውና እነዚህ የተፈጠሩት ፖዚቲቭ አየኖች ወዴት አትራክት ይሆናሉ? ወደ ፐርፎሬትድ ወደ ካቶዱ ፓርት አትራክት ይሆናሉ። ምክንያቱም እነሱን ፖዚቲቭሊ ቻርጅድ ካቶዱ ፓርት ደግሞ ኔጌቲቭሊ ቻርጅድ ስለሆነ ማለት ነውና the stream of these positive ions causes a glow of a glass wall of the discharge tube ይለናል እና በዚህ ቲዩብ ውስጥ
በዚህ ቲዩብ ውስጥ ምን ይፈጠራል? ግሎ ኦፍ ዘ ግላስ ማለት ነው። ይሄ እቺ ጠርዝ ላይ እቺ ጠርዝ ምን ትሆናለች? ወደ መጋል ትሄዳለች ማለት ነው። ከፍተኛ ሙቀትን የሙቀት መጠን ይታይባታል ማለት ነው። እና ይሄም በምን ምክንያት ነው? ፖዚቲቭ አዮኖቹ ወዴት ስለሚሄዱ ነው? ወደ ካቶዱ ፓርት ተስበው በሚሄዱበት ጊዜ የሚፈጥሩት ሙቀት ይሆናል ማለት ነው። በሌላኛው ሳይድ ደግሞ ካቶድ ሬዮች ምን ይፈጥራሉ? ግሪን ላይት ይፈጥራሉ። በዚህ በተቃራኒው ደግሞ በዚህ በኩል ምን ይፈጠራል? ከዚህ የሚመጡት ካቶድ ሬዮች ወይንም ኤሌክትሮኖቹ ወደ አኖድ የሄዱቱ ማለት ነው። ዘ ካቶድ ሬስ ፕሮዲውስ ግሪን ላይት አረንጓዴ ላይት ይፈጥራሉ ማለት ነው። በዚህ በኩል አረንጓዴ ላይት ይፈጥራሉ እና ዘ ስትሪም ኦፍ ፖዚቲቭ አየን ሶ ፎርምድ ኮንስቲቲዩት ፖዚቲቭ ኦር አኖድ ሬስ ይለናል። ያው ቅድም እንዳልነው የሚሄደው ይሄ የአየን ፍሰት ምንን ነው የሚፈጥረው? አኖድ ሬ የምንለውን ወይንም ደግሞ ፖዚቲቭ ሬ የምንለውን ጨረር ይፈጥርልናል ማለት ነው። እና ዌን ካቶድ ሬ ቲዩብ ኮንቴንድ ሃይድሮጅን ጋስ፣ ለምሳሌ በዚህ ኤክስፔሪመንት ውስጥ ኮንቴን ያደረግነው ጋስ ምን ቢሆን? ሃይድሮጅን ጋስ ቢሆን ፓርቲክል ኦፍ ዘ ካናል ሬይስ ምኖች ናቸው ብያቸዋለሁ። አኖድ ሬይስ ናቸው፣ ከአኖድ የሚመጡ ማለት ነው። ኦብቴንድ ዌር ላይተስት ኤንድ ዜር ቻርጅ ቱ ማስ ሬሽዮ ወዝ ዘ ሃይስት ይለናል። ሶ በዚህ ጊዜ ሃይድሮጅን ጋስን እዚህ ኤክስፔሪመንት ውስጥ በምንጠቀምበት ጊዜ የሚፈጠሩት አኖድ ሬይስ ወይንም ካናል ሬይስ ምንድን ናቸው? ላይተስት ናቸው፣ ከክብደት አንጻር ቀለል ያሉ። ከዛ ሲቀጥል ቻርጅ ቱ ማስ ሬሽዮአቸው ደግሞ በጣም ከፍተኛ ይሆናል። ምክንያቱም ማስ ከስር ስለሆነ ያለው የማስ መጠን አነሰ ማለት ምኑ ነው ከፍ የሚለው? ቻርጅ ቱ ማስ ሬሽዮ ሃይስት ይሆናል ማለት ነው። ሶ ራዘርፎርድ የሚባለው ሰውዬ ደግሞ ምን አደረገ? ሾድ ዛት ዜስ ፓርቲክልስ ዌር አይደንቲካል ቱ ሃይድሮጅን አተምስ ፍሮም ዊች ዋን ኤሌክትሮን ሃዝ ቢን ሪሙቭድ ይለናል። እና እነዚህ ፓርቲክሎች እነዚህ ፖዚቲቭ ያልናቸው ፓርቲክሎች ከምን ጋር ተመሳሳይ መሆናቸውን አየ ራዘርፎርድ? ከሃይድሮጅን አየን ጋር። የሃይድሮጅን አየን ይሄ ምን አየን? ፖዚቲቭ አየን ማለት ነው። አንድ ኤሌክትሮን ሪሙቭ ሲደረግበት ያለ የሃይድሮጅን አየን ጋር ተመሳሳይ ነው ይሄ ፓርቲክል ብሎ አወራ። እና በዚህም ፋክት ምክንያት እነዚህ ፓርቲክሎች ምን ተባሉ? ፕሮቶን ተባሉ። ኤንድ ምን ተባለ? ሲቀጥል ደግሞ ዌር ሾውን ቱ ቢ ፕሬዘንት ኢን ኦል ማተር ማለት ነው። በየትኛውም ቁስ ውስጥ ያሉ እንደሆኑ በየትኛውም ቁስ ውስጥ የሚገኙ እንደሆኑና ከዛም ስማቸው ፕሮቶን ተብሎ ተወሰነ ማለት ነው። ሶ ይሄ የፕሮቶን የተገኘበት ሂደት ነው ማለት ነው። እና this is the first leap towards discovery of positively charged proton as part of subatomic ፓርቲክል ማለት ነው። ስለዚህ የአተም ስትራክቸር ውስጥ የሚገኝ የመጀመሪያው አንዱ ፖዚቲቭሊ ቻርጅድ የሆነው ፕሮቶን የተገኘበት መንገድ ነው ማለት ነው። ይሄ እስካሁን ያየነው ይሄ ካቶድ ሬይ ኤክስፔሪመንት ኮንዳክት ሲደረግ የተፈጠረው ክስተት ማለት ነው። እና ቱዴይ ዊ ናው ዛት ኦንሊ ፖዚቲቭሊ ቻርጅድ ስፔሺስ ኢን አን አተም ኢዝ ዘ ፕሮቶን። ሶ አሁን ላይ ባለው ደረጃ ብቸኛው በአተም ውስጥ የሚገኘው ፖዚቲቭሊ ቻርጅድ የሆነ ነገር ምንድነው? ፕሮቶን ብለን የምንጠራው ነው። በስተመጨረሻ ያለው ምንድነው? እነዚህ አኖድ ሬይ ያልናቸው እንትኖች እነዚህ ጨረሮች ባህሪያቸው ምን ይመስላል የሚለው ነው። አኖድ ሬዮች ስትሬት ላይን ነው የሚጓዙት፣ ስትሬት ላይን ይጓዛሉ። ከዛ ፓርቲክሎች ናቸው፣ ማቴሪያል ፓርቲክል ናቸው፣ ፓርቲክል ኔቸር ያላቸው ናቸው። እና ዚያር ዲፍሌክትድ ኢን ኤሌክትሪክ ኤንድ ማግኔቲክ ፊልድ ኢን ኦፖዚት ቱ ዛት ኦፍ ካቶድ ሬይስ ይለናል። እና ኤሌክትሪክ ወይንም ደግሞ ማግኔቲክ ፊልድ በሚለቀቅበት ጊዜ ማለትም የሆነን አንድ ኤሌክትሪክ ፊልድ ለምሳሌ አንድ ኤሌክትሪክ ፊልድ ወደዚህ ወደ ቲዩቡ ማስጠጋ ብናስጠጋ ምን ይሆናሉ? እነዚህ ሬዮች በተቃራኒው ወዴት ይሄዳሉ ይለናል። ዲፍሌክትድ ኢን አን
ዲፍሌክትድ ኢን ኤሌክትሪክ ኤንድ ማግኔቲክ ፊልድ ኢን ኦፖዚት ቱ ዛት ኦፍ ካቶድ ሬይ። ካቶድ ሬዩ ዲፍሌክት ከሚሆንበት በተቃራኒ ማለት ነው። ካቶድ ሬዩ ይሄ ነው። አኖድ ሬዩ ደግሞ ወደዚህ የሚመጣው ፖዚቲቭ ነው። ሶ ኤሌክትሪክ ቻርጅ ወይም ማግኔቲክ ፊልድ በዚህ ጋር በሚለቀቅበት ጊዜ ካቶዱ ወደ ላይ ቤንድ ካደረገ አኖዱ ወዴት ቤንድ ያደርጋል? ወደ ታች ቤንድ እንዲያደርጋል ማለት ነው። ካቶዱ እንደዚህ ካደረገ አኖዱ በተቃራኒ ያደርጋል ማለት ነው። ሶ ይሄ አንዱ የአኖድ ሬይ ባህሪ ነው። ከዛ ኔቸር ወይንም ኢቱ ቻርጅ ቱ ማስ ሬሽዮ ኦፍ አኖድ ሬይ ዲፔንድስ ኦን ዘ ኔቸር ኦፍ ጋስ ፕሬዘንት ኢን ዘ ቲዩብ ይለናል ማለት ነው። ሶ ኢቱ ኤም ወይንም ተፈጥሮ ወይንም ደግሞ ቻርጅ ቱ ማስ ሬሽዮ የዚህ የሬዩ ቻርጅ ቱ ማስ ሬሽዮ በምን ላይ ዲፔንድ የሆነ ነው? ቲዩቡ ውስጥ የምናስቀምጠው ጋስ ላይ ዲፔንድ የሆነ ነው ማለት ነው። ለምሳሌ ሃይድሮጅን ጋስን አስቀምጠን ምን አየን? የሚፈጠረው ካናል ሬይ ወይንም አኖድ ሬይ ምን ይሆናል አለን? ክብደቱ አነስተኛ ቻርጅ ቱ ማስ ሬሽዮ ደግሞ ከፍተኛ የሆነ ይፈጠራል ብለናል። ብቻ ሌላ ጋስ ብናስቀምጥ ሌላ ኔቸር ወይንም ሌላ ቻርጅ ቱ ማስ ሬሽዮ እናገኛለን። እና ዜአር የመጨረሻው ባህሪያቸው ሲምፕሊ ፖዚቲቭሊ ቻርጅድ ጋሼስ አይን ናቸው ማለት ነው። እነዚህ አይኖች ሬዎች እነዚህ ጨረሮች ምንድናቸው? ፖዚቲቭሊ ቻርጅድ የሆኑ ጋሼስ የሆኑ አይኖች ናቸው በአጠቃላይ ማለት ነው። ሶ ይሄ እስካሁን ያወራነው ከኤክስፔሪመንቱ እና ኤክስፔሪመንቱ ላይ የተፈጠሩ ክስተቶች ተያይዞ ያሉ እንትኖች ከምን ጋር የተያያዙ ናቸው ማለት ነው? ሀሳቦች ከዲስከቨሪ ኦፍ ፕሮቶን ጋር የተያያዙ ናቸው ማለት ነው። ሶ ይሄ ፕሮቶን የተገኘበት ሂደት ነው። የጠቀስነው ሰው አለ፣ ጎልድስቴንን ጠቅሰናል። የሱ የሰራውን ካቶድ ሬይ ኤክስፔሪመንት ጠቅሰናል። በካቶድ ሬይ ኤክስፔሪመንት ውስጥ አኖድ ሬይ ካቶድ ሬይ ያልን የጠቀስናቸው እንትኖች አሉ፣ የጠቀስናቸው ሀሳቦች አሉ። ከዛም በመነሻነት ስለ ራዘርፎርድን አንስተናል እዚህ ጋር በአንድ ሀሳብ ማለት ነው። ከዛ እዚህ ጋር የምናያቸው ደግሞ ከፕሮቶን ዲስከቨሪ ጋር ግንኙነት ያለው አኖድ ሬይ ምን አይነት ባህሪያቶች አሉት የሚለውን ሀሳብ በዚህ ቦታ ነክተናል ማለት ነው። የዚህኛውን ቪዲዮ ፓርት እዚህ ጋር እናቆምና እኚህን ጥያቄዎች ትሞክራላችሁ ማለት ነው። እኚህን ጥያቄዎች ሞክሯቸውና ለምሳሌ የመጀመሪያው ዲፋይን አኖድ ሬይ ኦር ካናል ሬይ ይለናል። ካናል ሬይ ወይ ደግሞ አኖድ ሬይ ምንድን ነው የሚለውን ዲፋይን አድርጉ። ሁለተኛው የአኖድ ሬይ ሌላኛው ስሙ ምንድን ነው የሚለው ነው። ሶስተኛው ደግሞ የአኖድ ሬይን ባህሪያቶች ፕሮፐርቲዎች ሜንሽን አድርጉ ይላል። እነዚህን ጥያቄዎች ሞክሯቸውና መልሶቻችሁን በኮመንት ሴክሽን አስቀምጡ። ሌሎች ጥያቄዎችም ካላችሁ በዛው በ24 ሰዓት ውስጥ ቶሎ ለመመለስ ሞክራለሁ። የዛሬውን ቪዲዮ በዚህ እናቆማለን። በቀጣይ ደግሞ ስለ ኤሌክትሮን ዲስከቨሪ አብረን የምንመለከት ይሆናል። አብራችሁኝ ስለነበራችሁ አመሰግናለሁ። ማንኛውም ጥያቄ ሀሳብ ካላችሁ በኮመንት ሴክሽን ማስቀመጥና መጠየቅ ትችላላችሁ። ከዛም በተጨማሪ በኮመንት የመጀመሪያው ፓርት እና በዲስክሪፕሽን ፓርት ላይ የቴሌግራም ቻናላችንን አስቀምጥላችሁና ዛም በግል በቴሌግራም ማናገር ትችላላችሁ። የዛሬውን ቪዲዮ በዚህ ያበቃለሁ። በቀጣይ እስከምንገናኝ መልካም ቆይታ